አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ እንዴት ናችሁ? እኔ አልሐምዱሊላህ ሰላም ነኝ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው በማየት አግዙኝ እላለሁ። እይታ አንዳንዴ ያው ይታያል ትንሽ ግን ያም ሆኖ ላይክ የለውም። 300-400 ሰው አሁን ሲያይልኝ እኔ ብዙ ሰው አየልኝ የምልበት ታይም ነው። ገና አዲስ ጀማሪ ስለሆንኩኝ ያም ሆኖ ግን ላይክ አይኖረውም፣ ይረሱታል። እና ላይክ አድርጉ አትርሱ ፕሊዝ። እና ዛሬ የመጣሁበት ባለፈው ስለ ኢቃማ ቪዲዮ ሰርቼ ነበረ እና ግማሻችሁ ያው ስህተቱ ያንቺ ነው፣ እንዴት ትንሽ እንኳን አልጠረጠርሽም? ግማሽ ብር እንደከፈልሽው ያለውን ነገር ስትሰሚና ስታይ እንዴት አልጠረጠርሽም? ግልጽና ግልጽ እኮ ሰውየው ሀራሚ ነው እንደምታወሪ ከሆነ እያላችሁኝ ነበረ። እንግዲህ አላህ አንድን ነገር ሲወስንባችሁ ወይም ሲያዘው በቃ አንጡል ብላችሁ እያላችሁ እንኳ አይ አይደለም ተቸግሬ ነው እያለ ነው ብላችሁ ልትሰጡ ትችላላችሁ። አላህ ሽቶብኝ ነው። እኔም እንግዲህ አላህ ለኸይር ያድርገው፣ በኸይር ነገር አላህ ይመልስልኝ፣ አላህ የተሻለውን ርዝቅ ይረዝቀኝ። እንግዲህ ያ ሂዷል፣ ቀደረ አላህ ወመሻአ ነው። ግማሻችሁ ደግሞ እንደዚሁ ዱዓ ያደረጋችሁልኝ ያላችሁ በኸይር ይመልስልሽ፣ አላህ ያልታሰበውን ርዝቅ ይረዝቅሽ፣ ፊዳሽውን ምናምን ያላችሁም አላችሁ። ሁላችሁንም ላስተያየታችሁ አመሰግናለሁ። የሰው ልጅ የሚመስለውን ነው ኮሜንት ላይ የሚያስቀምጠው። እኔ ክፉም ይሁን ደግም ኮሜንታችሁ ለእኔ ምክርና ምክር ነው ብዬ ነው የምወስደው። የሚመቸኝን ይዤ የማይመቸኝን ትቼ እና አንዳንዴ ያው ትሸወዳላችሁ። የሰው ልጅ ይታለላል። ምን ብስል ብትሆኑ፣ ምን ጎበዝ፣ ምን ጠንቀቃ ብትሆኑ የሆነ ሰዓት ላይ የምትሸወዱበት እና ደካማ ጎን ሊኖራችሁ ይችላል። ማንም ሰው ሁሌ ጥንቁቅ ሆኖ አይኖርም። እኔ እንኳ በዚህ ዙሪያ ያው ብዙ አይደለም ሰው ማመን አበዛለሁ። ሁሉም እንደኔ በቃ የሰውን አቅም ማይነካ ነው የሚመስለኝ። ከብዙ ነገር ማልማር ልጅ ነኝ። ለምን እንዳላቅም እንግዲህ አላየ ነፍስ ያሳውቀን እንደኔ አይነቶች። ሌላው ስልኩን አስቀምጭልን እስኪ ቮይሱም ድምፁን እንስማው ምን አይነት ሰው ነው እንዳንሸወድ ያላችሁም አላችሁ። ስልክ ቁጥሩን መጀመሪያ ኮመንት ላይ አስቀምጥላችኋለሁ ኢንሻአላህ። እዛ ላይ ያያችሁ ጥንቃቄ አድርጉ። ያው በአሁኑ ሰዓት አብዛኛው ኢቃማ ወንድሜ፣ እህቴ፣ ባሌ፣ አጎቴ እያላችሁ ስለሆነ እንግዲህ አሁን ላይ ምንም አይመስላችሁም፣ ሲደርስባችሁ ነው ህመሙ። እንዲህ አይነት ነገር መረጃ ተበላን ሲሉ ባዳምጥም በቃ እንዴት እንትን እላለሁ። እንዴት ይበላሉ? እንዴት ይበሏቸዋል? አዝናለሁ። ግማሹ ደግሞ ላያገናዝበውም ይችላል። ይሄን ነገር የሆነ ሰዓት ላይ ይጠቅማችኋል ለማለት ነው። እዩት፣ ተጠቀሙበት። የሚገርማችሁ ያመጣውን ልጅ ራሱ አናግሬው በየመን ከሄድኩኝ በኋላ ተስማምተን በ13,500 ሪያል ተስማምተን ሂደን ያን ብር ከፍለ ነው የዛ ኢትዮጵያ ስገባ ደግሞ ይሄን ብር እኔ ሀላስ የኔ ነው ምንም ነገር መክተብ ላይ አልከፍልልህም፣ የመክተብ እንደገና 5000 ብር ክፈል ብሎት ሌላ 5000 ብር ያው እህቱ ነበረች። ደግነቱ እሷ ከፍላለት ነው እንጂ እሱ ሁሉንም ክፍያ የመክተቡንም የከፊሉንም ሁሉንም ከፍሎ ሂዶ በየመን እዚህ ሳኡዲ እያለ ከፋፍሎ ይሄዳል። ሁሉንም ነገር ለከፊሉ ለዝለ ሰውዬ። ኢትዮጵያ ሲገባ ምን ቢለው ጥሩ ነው፣ ግልጽ እንዲሆንላችሁ ነው ደግሞ ይቅርታ። ኢትዮጵያ ሲገባ ላይ የመክተቡን ተዝህ ላይ አልከፍልልህም፣ አልፈልግም፣ ይሄንን እኔ ወስዳለሁ ብሎ ይወስድና ላሽለዋል ማለት ነው። ይከደዋል የመክተቡን ክፈል ያለውን። እንደገና እህቱ ለመክተብ ከፈለች ማለት ነው። ተከየሉ እንግዲህ ሰው ባይኖረው ኑሮ በየመን ተንከራቶ ሄዶ ኢትዮጵያ ቀልጦ ቀረ ነበረ። ወላሂ ምን አይነት ጭካኔ ላይ ነው የደረስነው? ያሳዝናል። ተኛ ብሰዋል እነሱ። ሌላው ደግሞ ከዛ ተመጣው በኋላ ደግሞ አለ ገና በመጣው በ2 ወሬ
አሳድስ አለኛል። እንዴት ብዬ ነው የማሳድሰው? ገና እኮ ነው ስለው አይ አውቃለሁ 10 ወር አለው ገና ለማሳደስ፣ ግን እኔ ብር እፈልጋለሁ ማደሻ ብር አምጣ 3000 ሪያል ነበር በአመት ያተስማማ ነው አለ። ያንን 3000 ሪያል አምጣ 10 ወር ያኔ አመት ካምል አመት አለው ማለት ይቻላል። ዲሽን አመት እያለው እንደገና አሳድስ። ተኸየል ወላሂ ምን አይነት ሀራሚ ዘመን ላይ እንደደረሰ እና ምንም አማራጭ የለኝም። አዲስ መጥቼ ነው ተበድሬ ያሳደስኩኝ አለ። የኔ ልጁ በጣም ብዙ ብር ቢያንስ 13500 እንደገና 5000 እንደገና መልሶ 3000 ወደዛው ከ20 ሺህ በላይ በልቶ ወጪ አረገ። አመት ሳይሞላው እንኳን ማለት ነው። እና ያው እኔ ሰውየው በጣም አላህን አይፈራም። እኔ እንኳንም አላመጣሁት ወንድሜን በሱ አልኩኝ። ይሄን ብር ብበላም አምጥቼውም ቢሆን እንደገና ማሳደሻው ምናምን እያለ ይጨማለቅብኝ ነበር፣ ይጨዋትብኝ ነበር። 13500 ከፍዬ ከዛ ደግሞ በመጣ በወሩ ወይም በሁለት ወሩ አዲሽ ሊለኝ ወላሂ በጣም ነው የሚገርመው። ሰው አትመኑ። ከፊል ጥሩ ከፊል አላህን የሚፈራ ገንዘብን ዝም ብሎ ገንዘብን ብቻ የሚያተኩር ከፊል አታርጉ። የሆነ በቃ ለእናንተም የሚያስብ ይሄ ብር እንዴት ሆናችሁ እንደምታገኙት የሚያውቅ የሆነ ሙሲባ በደረሰባችሁ ሰዓት ተከራክሮና ያንን ነገር ተጋፍጦ የሚያስለቅቃችሁ የሚያዋጣችሁ ተገባችሁበት መሆን አለበት። አሁን ሰዓት እኮ ሰበብ ነው የሚፈልጉት ከፊሎቻችሁ። በምን የሆነ ሙሲባ ደርሶባቸው ወይ ተይዘው ሀገር በሄዱ በእነሱ የእናንተን ስም እንትን ብለው ሌላ ለማምጣት ማለት ነው። እና ያው ደግሞ በዚህማ ለራሳችሁን ጠብቁ። ሰበብ ነው የሚፈልጉት። ሰበብ ካገኙባችሁ ተገላገሉ። ወደ ሀገር ጭነዋችሁ ለሌላ ሰው ከፊል ይሆናሉ ማለት ነው። ሌላ ሰው ብር ይከፍላችሁና የከፊል 5000 3000 በየአመቱ እየከፈለ ለዛ ከፊል ይሆናሉ ማለት ነው። በአሁኑ ሰዓት ያው ከፊል ጠፍቷል። ያኔ ከፊል በግድ ነው መገኘት የያዘው። ስለዛም እንዲሁም ብዙ ያመጡና አሁን እንደ 3-4 አበሻ ይመጡና አንድ ሰው ከፊል ይሆናቸዋል። ከዛ አንድ አመት ብቻ ታደሰላቸው በኋላ በቀጣይ አመት ያኔ እንትናቸውን አማቸውን ብላቅ ያደርግና ከዛ ሌላ 4 ሰው ያመጣል ማለት ነው። እነዛ 4 ሰዎች አስቡት 13000 ወይም 14000 እየተቀበለ ያው እንግዲህ አስባችሁ ደረሱበት ጥቅሙን። እንደዛ እያደረጉ ብዙ ሰው እያሰቃዩ ነው። ታማኝ ከፊል ለማድረግ አላህን የሚፈራ ያው ጥቅሙንም ፈልጎ ለእናንተም ደግሞ የሚያስብ መሆን አለበት። እና ኢንሻአላህ እንግዲህ አላህ ይጠብቃችሁ፣ አላህ ይጠብቀን። በሊታው ከዛው ከኢትዮጵያ ነው የሚጀምረው። እኔ ወንድሜ ኢትዮጵያ ይገርማችኋል የልደት ካርድ ለማስመታት ብቻ ወንድሜ 18 አመቱ ገና ትንሽ ልጅ ነህ አንተ ታስይዘናል ምናምን ብለው ዋሽተው 20 ሺህ ብር የኢትዮጵያ ልደት ካርድ እንግዲህ በ200 በ300 የሚመታ ነው። 20 ሺህ ብር የኢትዮጵያ ሪያል አልኩኝ አይደለም የኢትዮጵያ 20 ሺህ ብር ከፍሎ ነው አንዲት ልደት ካርድ እንግዲህ የተወለደበት ዓመተ ምህረት ምናምን አንዲት ማህተም ነው የምታርፍበት። ያንን ከፍሎ ነው የሰሩለት። ወደ ወር በላይ ተከራክሮ ተመላልሶ ብር አልከፍልም ይሄን ሁሉ ብሎ ግን መጨረሻውን በዛ አሰራ። ያው ሀገራችን ብዙም ህግ የሚባል ነገር የለም መሰል እንግዲህ አላህ ያስተካክለው። እንደዚህ አለ እዛም ጀምሮ ወላይ መታወቂያ ገና 5000 ታስመታላችሁ። ተዛው ተቀበላችሁ። ከፍ ስትሉ ለልደት 20000፣ ከፍ ስትሉ ለፓስፖርት 35000 30000 ኑሮ ያለው ወጪ ወላሂ ራስ ነው የሚያዞረው። ለምን እንደው አላቅም። ሁሉም በቃ እንብላ እንጋጥ ነው። የበሊታ ዘመን ሆኗል። እንግዲህ አላህ ይርዳችሁ። እንደዚህ ለማምጣት ያሰባችሁ ሰዎች ወጩ ውይ ያጨልላል። ወላሂ በጣም ነው የሚያጨልለው። በተረፈ ቪዲዮ የዛሬው ይሄን ይመስላል። ላይክ አድርጉልኝ፣ ሰብስክራይብ አትርሱ። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።